ይህ የዲሞክራሲያዊ ለውጥ በኢትዮጵያ የድጋፍ ሰጪ ድርጅት በኖርዌይ የሬዲዮ ስርጭት ነው። ድርጅታችን ሀገር ወዳድ በሆኑ ኖርዌይ ውስጥ በሚኖሩ ኢትዮጵያውያን የተቋቋመ ሲሆን በሀገርና በውጭ ውስጥ ላሉ እውነተኛ ዲሞክራሲያዊ ለውጥን፣ ሰላምና መረጋጋትን ያመጣሉ ብሎ የሚያምንባቸውን ተቋሞች የሚደግፍና ጠንካራ አጋር ሆኖ የሚሰራ ድርጅት ነው። የሬዲዮ ስርጭታችን አሁን ጀመረ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዝግጅታችን ታዳሚዎች እንደምን ዋላችሁ፣ እንደምን አረፈዳችሁ። የዘወትር ቅዳሜ ቀትር ይዘንላችሁ የምንቀርበው የኢንተርኔት ራዲዮ ዝግጅታችን ነው። የዛሬ ፕሮግራማችን በርካታ ዝግጅቶችን ያካተተ ሲሆን በቅደም ተከተል እያሰናዳ ወደ እናንተ በሚያቀርብልን ባልደረባችን ሰላይ አብራም ጋር በመሆን ዝግጅቶችን በማስታወቅ አብሬያችሁ የምቆየው እኔ ሚሚያባተ ነኝ። እስከ ዝግጅቶቻችን ፍጻሜ ድረስ አብራችሁን እንድትቆዩ የጋበዝኩኝ። ሳምንታዊ ዜናዎችን አሰግድ ታመነ አሰናድቶ ይዞላችሁ ይቀርባል። ወደ ዜናው እናምራ። ሰላም ጤና ይስጥልኝ አድማጮቻችን እንደምን ሰነበታችሁ። ይህ ዘወትር ቅዳሜ በዲሞክራሲ ለውጥ በኢትዮጵያ ድጋፍ ድርጅት በኖርዌይ ሬዲዮ የሚተላለፍላችሁ የሳምንቱ አበይ ዜናዎች ክፍለ ጊዜ ነው። አሰግድ ታመነ ዜናውን አቀርብላችኋለሁ። በቅድሚያ ርዕሰ ዜና። የወያኔ ወታደሮች ስርዓቱን በመክዳት ላይ መሆናቸው መሰማቱ፣ የሰማያዊ ፓርቲ የምርጫ ቅስቀሳ መልእክት ለ10ኛ ጊዜ መመለሱን፣ የወያኔ ሰላዮች በማህበራዊ መገናኛዎች አማራና ኦሮሞ ሊያጋጩ ይችላሉ የተባሉ ክብረነክ ጽሑፎችን እንዲያሰራጩ መታዘዛቸው፣ ኢትዮጵያ የደቡብ ሱዳን ተፋላሚዎችን ከማስታጠቅ ጀርባ እጇ አለ መባሉን እና ወደ ዓለም አቀፍ ዜናዎች በናይጄሪያ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪ ማሸነፋቸውና አልሻባብ ኬንያ ውስጥ 147 ተማሪዎችን መግደላቸውን ነው። ዜና በዝርዝር እናሰማለን። የወያኔ ወታደሮች ስርዓቱን በመክዳት ላይ መሆናቸው ተሰማ። በማዕከላዊ ህዝብ በ8ኛ መካናይዝድ ውስጥ በወታደራዊ ሙያ ሲያገለግሉ የቆዩት ወታደሮች የነበሩበትን ቦታ እየለቀቁ በመጥፋት ላይ መሆናቸው ምክንያት በውስጣቸው ከፍተኛ ክፍተት ተፈጥሮ እንደሚገኝ ምንጮቻችን አስታወቁ። በደረሰን መረጃ መሰረት በማዕከላዊ ህዝብ በ8ኛ መካናይዝድ የቅድመ ግንባር ሰራተኛው ኦፒ ሆነው ሲሰሩ የነበሩ የስርዓቱ ወታደሮች በስርዓቱ ላይ ያላቸው እምነት እጅግ የወረደ በመሆኑ ቦታቸውን እየለቀቁ ወደ ትውልድ ቦታቸውና ወደ ተለያዩ ተቃዋሚ ድርጅቶችና ጎረቤት ሀገሮች በመሰደድ ላይ እንደሚገኙ ሊታወቅ ተችሏል። በኦፒ ስራ ላይ ተመደበው ሲሰሩ ከቆዩትና ነገር ግን በአሁኑ ሰዓት በኃላፊነታቸው ግፍ ከተፈጸመባቸውና ከጠፉት የሰራዊቱ አባላት ውስጥ ምክትል 100 አለቃ ወንዶሰን፣ 10 አለቃ ጴጥሮስ ተካና ሌሎችም ሲሆኑ እነዚህ ወታደሮች በመጥፋታቸው ምክንያት የመካናይዝድ አዛዦች ከእነሱ ጋር ቀረቤታ ያላቸውን በማስፈራራት ላይ እንደሚገኙም ለማወቅ ተችሏል። የሰማያዊ ፓርቲ የምርጫ ቅስቀሳ መልእክት ለ10ኛ ጊዜ ተመለሰ። ፋና ብሮድካስቲንግ ኮርፖሬሽን አክሲዮን ማህበር የሰማያዊ ፓርቲ የቅስቀሳ መልእክትን አላስተላልፍም ብሎ መመለሱን ባሳለፍነው ሳምንት ለፓርቲው በላከው ደብዳቤ አስታውቋል። ፋና የሰማያዊ ፓርቲ የምርጫ ቅስቀሳ መልእክት አላስተላልፍም ብሎ የመለሰው ህወሓት ኢህአዴግ የሚባል ገዢ ፓርቲ በኢፌዴሪ መንግስት አወቃቀር ውስጥ የሌለ በመሆኑ በጎሳ ላይ የተመሰረተ የፌዴራል ስርዓት የሚለው በትክክል ስላልተገለጸ የብሔር ብሔረሰቦች መሀል የተፈጠሩ ተብለው በዝርዝር የቀረቡት ጉዳዮች አንዱን ብሔር ከሌላው ብሔር ጋር እንዲጋጭ የሚያነሳሱና ግጭትን የሚያራግቡ ናቸው በሚል ነው። ሚዲያዎች የሰማያዊ ፓርቲ የቅስቀሳ መልእክትን አናስተላልፍም ብለው ሲመልሱ የፋናው ለ10ኛ ጊዜ ነው። በተያያዘ ዜና የሰማያዊ ፓርቲ ሊቀመንበር እንደገና ከሀገር እንዳይወጡ መከልከላቸው ተሰምቷል። ኢንጂነር ይልቃል ጌትነት በተለያዩ የአሜሪካ ግዛቶች ለሚያደርገው ሰላማዊ የምርጫ ዘመቻ ከኢትዮጵያውያን የገንዘብ ድጋፍ ለማሰባሰብና በአገር ቤት ስላለው ትግል ማብራሪያ ለመስጠት በዲሲ፣ ቦስተን፣ ቺካጎ፣ ሲያትል በመሳሰሉት ከተሞች ስብሰባ ለመካፈል ነበር ወደ አሜሪካ ሊመጡ የነበረው። ኢንጂነር ይልቃል ከሀገር እንዳይወጡ ሲከለከሉ ይሄ ለሁለተኛ ጊዜ ነው።
የወያኔ ሰላዮች በማህበራዊ መገናኛዎች አማራና ኦሮሞ ሊያጋጩ ይችላሉ የተባሉ ክብረነክ ጽሑፎችን እንዲያሰራጩ ታዘዋል። የወያኔ አዎንታዊ ገጽታ ለመገንባት በማህበራዊ መገናኛዎች ተሰማርተው የነበሩ የገዢው መደብ ሰላዮች አማራና ኦሮሞ ሊያጋጩ ይችላሉ የተባሉ ክብረነክ ጽሑፎችን እንዲያሰራጩ ታዘዙ። አማራ እንደ ጠላት መፈረጁ ለህወሓት ለስልጣን ለመብቃት ጉልህ ሚና እንደተጫወተ ያወሱት የህወሓት ከፍተኛ አመራሮችና የደህንነት የበላይ ሹሞች በአሁኑ ወቅት በሁለቱ ማህበረሰብ ያለው መቀራረብ ለህወሓት በስልጣን ለመቆየት አስጊ በመሆኑ መፍትሄ ሊበጅለት ይገባል የሚል ሚስጥራዊ ስብሰባ በስብሐት ነጋ ስብሰባ መሪነት መካሄዱን መረጃ ደርሷል። በስብሰባው ላይ አለቃ ጸጋዬ፣ ጌታቸው አሰፋና ደብረ ጽዮን ጨምሮ በሰለላ ዘርፍ አመርቂ ውጤት አስመዝግበዋል የሚባሉ ኃላፊዎች ተሳትፈዋል። በስብሰባውም መሰረት የተቀናጀ ስልት እስኪነደፍ ድረስ ሁለቱም ማህበረሰብ ሊያጋጩ የሚችሉ የተቀናጁ እርምጃዎች ሊወሰዱ ይገባል የሚል ስምምነት ላይ በመደረሱ በማህበራዊ መገናኛዎች የአገዛዙን አዎንታዊ ገጽታ እንዲገነቡ ተሰማርተው የነበሩ 500 በላይ ቁጥር ያላቸው ሰዎች ሁለቱን ሊያጋጩ የሚችሉ ክብረነክ ጽሑፎችን እንዲበትኑ ታዘዋል። የኢትዮጵያ የደቡብ ሱዳን ተፋላሚዎችን ከማስታጠቅ ጀርባ እጁ አለበት ተባለ። የደቡብ ሱዳን አማጽያን ኃይሎች እንደከሰሱት ከሆነ ቻይና ለሳልቫኪር መራሹ መንግስት የጦር መሳሪያ እንደምታስታጠቅ ደርሰንበታል ብለዋል። አማጽያኑ ይህ የቻይና ጦር መሳሪያ በጅቡቲ ወደብ በኩል አልፎ ወደ ኢትዮጵያ እንደሚገባና ከዛም ወደ ደቡብ ሱዳን እንደሚሸጋገር አረጋግጠናል ብለዋል። የደቡብ ሱዳን አማጽያን እንደሚከሱት ከሆነ ኢትዮጵያ ለዚህ ጦር መሳሪያ ለማሸጋገር ስራዋ እስከ 3.5 ሚሊዮን ዶላር እንደሚከፈላት ተነግሯል። አነስተኛ ሚሳኤሎች እንዲሁም ቀላልና ከባድ የጦር መሳሪያዎችን ጨምሮ በርካታ ጦር መሳሪያ በዚህ መንገድ ለደቡብ ሱዳን ታስታጥቃለች የተባለችው ቻይና ባለፈው ሰኔ በተመሳሳይ 38 ሚሊዮን ዶላር የሚያወጡ ጦር መሳሪያዎችን በኬንያ በኩል ወደ ደቡብ ሱዳን እንዳስገባች ተነግሯል። ቻይና በቅርቡ በወጣ አንድ ሪፖርት መሰረት በዓለም የጦር መሳሪያ ንግድ ውስጥ በገዢና ሽያጭ ከዓለም 3ኛ ለመሆን እንደበቃች ተነግሯል። ለደቡብ ሱዳን ተፋላሚ ኃይሎች ጦር መሳሪያ በማስታጠቅ በተደጋጋሚ የምትወነጀለው አገሪቱ አሁን ደግሞ ከዚህ ድርጊቷ ጎን ኢትዮጵያ መሰለፏ ነው የሚነገረው። ወደ ዓለም አቀፍ ዜና ስንገባ የአልሻባብ ታጣቂዎች በኬንያ ጋሪሳ ዩኒቨርሲቲ 147 ተማሪዎችን መግደላቸው ታወቀ። የአልሻባብ ታጣቂዎች በሰሜን ምስራቅ ኬንያ ሶማሊያ ድንበር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ አደጋ ጥለው 147 ተማሪዎችን መግደላቸው የኬንያ የሀገር ውስጥ ጉዳይ ሚኒስትር አስታውቋል። ከዋና ከተማይቱ ናይሮቢ በስተ ምስራቅ 370 ኪሎ ሜትር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ ጥቃት ከፈጸሙ በኋላ 160 ተማሪዎችንም ያሉበት እስካሁን እንደማይታወቅ ተነግሯል። አንድ የአልሻባብ ቃል አቀባይ ለሮይተርስ የዜና አውታር ደውሎ ቡድናቸው ብዙ ሰው በታጋችነት መያዙንም አስታውቋል። 79 ተማሪዎችም መቁሰላቸው ተገልጿል። በናይጄሪያ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪ አሸነፉ። በናይጄሪያ ፕሬዝዳንታዊ ምርጫ ሙሐመድ ቡሃሪ ማሸነፋቸው የተገለጸ ሲሆን ቀድሞ ወታደራዊ መሪ የሆኑት ሙሐመድ ቡሃሪ ከአሁኑ ፕሬዝዳንት ጉድላክ ጆናታን በሚሊዮን የሚቆጠር ድምፅ ብልጫ እንዳገኙ ነው የተመለከተው። በውጤቱ መሰረት ሙሐመድ ቡሃሪ 15 ሚሊዮን ድምፅ ሲያገኙ ጆናታን ደግሞ 12.8 ሚሊዮን ድምፅ ነው ያገኙት። በናይጄሪያ ፕሬዝዳንታዊ ምርጫ ታሪክም አሸናፊ የሆኑ የመጀመሪያው የተቃዋሚ ፓርቲ አባል ሆነዋል። ፕሬዝዳንት ጆናታን አሸናፊው ሙሐመድ ቡሃሪን እንኳን ደስ ያሉት ብለዋል። አድማጮቻችን ዜናው በዚሁ ተፈጽሟል። ከቀሪው የሬዲዮ ፕሮግራማችን ጋር አብረን